ሰላም ጤና ይስጥልኝ። የአልታበሰ እንባ ክፍል 48 ይዤ ቀርብ ያለሁኝ። የአልታበሰ እንባ ከእንግዲህ በኋላ በዚህ የሚቀጥል ይሆናል ማለት ነው። አብራችሁ ይቆዩ። ከ48 ነው የምጀምረው። ተከታታዩን ሰሞኑን ይዤ የምቀርብ ይሆናል። በቪዲዮም እንዲሁም በኦዲዮም የሚቀርብ ይሆናል። እዚህ ጋር ጀነት በታሰረችበት እስር ቤት ኦርሃን ይሄዳል። ሲሄድ ግን ጀነትን ያጣታል። ባጣ ጊዜ በጣም ይናደዳል። ጀነት ከእስር ቤት ወጥታ አባቷ የተናገራትን ነገር እያሰበች ወደ ቤቷ እየሄደች ነው። እና አባቷ ያላት ነገር ሁሉ ነው አሰባ ውስጥ ያለው። አባቷ እናትሽ ጃቤዳን ጥላኝ ሄደች፣ አንቺን ነፍሰ ጡር እንደሆነች ሳትነግረኝም ነው ትታኝ ሄደችው። እንዲሁ ከዛ ወዲህ ነው እኔም እንደዚህ ሆንኩ ስላላት በጣም አዝናለይ። እንደዛው የሆነች እየሄደ የቤት ደርሳ ደግሞ መጠየቅ እስከምፈልግ ድረስ አያቷን ቸኩላለይ ለመጠየቅ። የአባቷ መሐመድ ልጅ እንደሆነች ነው የሰማችው። እውነት ነው ውሸት መሆኑን ለማጣራት ቸኩላለይ። ጃቤዳን ያለፈ ህይወቷን እያስታወሰኝ ነው። ደውሎ ስልክ ካናገራት ወዲህ ምንም እረፍት የላትም። ባለፈው ህይወቷን እያስታወሰኝ በጣም ተጨንቃለይ። ግራ ገብቷታል። ያረጋትን እያሰበኝ ነው። እዚህ ጋር በጣም ተደናግጣለች። ጀነት ወደ ቤት ትደርስና አያቷን አያቴ የደበቅሽ ነገር እንዳለ ሰማሁኝ። ዛሬ አንድ ሰውዬ መጥቶ አባትሽ ነይ ብሎ አለኝ ትላታለች። አያቲቱ በጣም ትደነግጣለች። ለምንድን የደበቀኝ? እውነት አንቺ አያቴ አይደለሽም? አባቴ ሌላ ሰው ነው? አባቴ ሙሐመድ አይደለም ትላታለች። አያቷ በጣም ትደነግጥና ዝም ብላ ታዳምጣለች። በድንጋጤ ውስጥ ታውጣ። ጀነት ብዙ ጥያቄዎች ትጠይቃለች። እስከዛሬ ለምን ደበቅሽኝ? አባቴ ሙሐመድ እንደሆነ ነበር ማውቀው ትላለች ጀነት። አያቲቱ ምንም መልስ መመለስ አልቻለችም። ብዙ ጥያቄ ከጠየቀኝ በኋላ ጀነት በቃ ያሁን ሄደሽ አባቴን የፈለግሽው አባቴን እንዳገኝ ያረግሽው ሰልችቼሽ ነው። አትፈልጊኝም፣ ጠልተሽ ነው። እኔን የሚወደኝም ሰው ሆነ የሚፈልገኝም ሰው የለም። ከአንቺ ለማራቅ ስትይ ነው አደለ አያቴ ሄደሽ አባቴን የፈለግሽው? ለምን አባቴን ፈለግሽው? ትላለች። በዚህ ሰዓት አያቷ በጭራሽ እንደዛ አይደለም፣ እኔ እንዳንቺ የምወደው ልጅ የለም፣ ከምንም በላይ ወድሻለሁ ልጄ፣ ደማችን አንድ አይነትም ባይሆን እኮ እኔ ወድሻለሁ ትላታለች። እዚህ ጋር አቶ አያካን በጣም ተደስቷል። አቶ ከያ በጣም ተደስቷል። ግን ለምንድን ነው የተደሰትኩት ይላል። ለምንድን ነው? ልጄም የለችም ጃቤዳንም የሌ ለምን ተደሰትኩ? ችግር የለውም ቀስ እያለ ሁሉም ይስተካከላል። ልጄም ትመጣለች ጃቤዳንም ትመጣለች እያለ ራሱን ያረጋጋል። ልጁን ስላየ ትንሽ ደስ ብሎታል። ጀነት ግን በጣም ተከፍታ በጣም እያለቀሰኝ ነው። የሚወደኝ ሰው የለም፣ ማንም ሰው አይፈልገኝም። አያቴ አንቺም ስለማፈልገኝ አባቴን ፍለጋ ሄድሽ፣ እስከ ዛሬ ድረስ ምንም አልነገርሽኝም፣ ደብቀሽኛል እያለ ምርር ብላ ታለቅሳለች አያቷ ላይ። አያቷ ልታስረዳት ሞከረኝ። ልጄ እንደዛ አይደለም፣ እኔ እና አንቺ ደማችን አንድ አይነት ባይሆንም እወድሻለሁ፣ ሁሌም እንደ ልጄ ነው ማይሽ። እንደዛ አይደለም፣ ካጠገብሽ ግን ሰው ስለሚያስፈልግሽ ነው ልፈልግ ሄድኩት፣ ልጄ እባክሽ እያለ መለመን ጀመረች። ጀነት ምንም ልሰማ አልቻለችም። አያቷ ግን በጣም እያለቀሰኝ ልጄን ይወድሻለሁኝ፣ ልጄ ለዛ ብዬ አይደለም፣ ልጄንም አሁን በቅርብ ነው ያወቅኩት፣ ደማችንም አንድ አይነት ባይሆን ለእኔ ሁሌም እንደ ልጄ ነሽ ልጄ ትላታለች። ጀነት በንዴትና በሀዘን ሆና ቤት ውስጥ ያለውን እቃ ሁሉ እየወረወረች እኔን ማንም ይፈልገኝ የለም፣ ማንም የሚወደኝ የለም፣ ማንም ሰው አይፈልገኝም፣ አልፈልጋችሁም፣ እንደውም በቃ ማንም እንደማይወደኝ አውቄያለሁ፣ ማንም አይፈልገኝም እያለ አምርራ ማልቀስ ጀመረች። የቤቱን እቃ ሁሉ እየወረወረች ሰበረች። ጠረጴዛውንም ጣለች። በጣም አለቀሰች። ካለቀሰች አለቀሰች። ምንም ማድረግ አልቻለችም። አየር ማግኘት እፈልጋለሁ ብላ ከቤት ወጣች። ምርር ብሏታል። በጣም ተናዳለች። በጣም ከፍቷታል። ማንም ሰው ይዋሸኛል ብላ አላሰበችም። በተለይ ደግሞ አያቷን በጣም ታምናታለች። አያቷ ግን ዋሽታ ስላገኘ በጣም ከፍቷታል።
ማንም ሰው እንደማይፈልጋት የተረዳችው የቤቱን እቃ ሁሉ ትሰባብራለች። በመጨረሻ አየር መቀበል አለብኝ እዚህ ታፍን ያለው ብላ ከቤት ወጥታ ትሄዳለች። እያለቀሰኝ ከቤት ወጥታ ወደ ሰሊም ጋር ሰሊም ወዳለበት ቤት ትሄዳለች። ከዛ በፊት ግን አየር ለመቀበል መጀመሪያ ለምን ወደ ባህር ዳርቻው አልሄድም ትመለስና ወደ ባህር ዳርቻው ትሄዳለች። ማሄር እዚህ ጋራ ወይዘሮ ሴማ እስቲ ልጄ አንድ ነገር ልጠይቅህ ትለዋለች። ማሄር ምንድነው የምትጠይቂ ሲላት ምን ሆና ነው አርዙ ትናንትና ጥሩ አልነበረችም ትለዋለች። እንዴት ነው ጥሩ የምትሆነው ልጇ እኮ ከቤት ወጥታለች። አርዙን ከዚህ በላይ ባጨቀጭቂያት ደስ ይለኛል። አጨቅጭቂያት፣ አትናገሪያት፣ መጥፎ ነገር አትናገሪያት፣ አታስከፊያት፣ የልጄ እናትና ሚስቴ ናት ይላል ማሂር። ወይዘሮ ሴማ የልጅ እናትና ሚስት መሆኗን አሁን ነው እንዲያስታወስከው? አሁን ነው እንዲያወቅከው? ትለዋለች። ብድግ ይልና እናቱን ይቆጣታል። ምንጊዜም ቢሆን እንድታስቀይሚያት አልፈልግም። አርዙ የምወዳት ሚስቴ ናት ይላል። ወይዘሮ ሴማ ከመቼ ጀምሮ ነው የምትወዳት? መቼ ጀመርክ? እኔም መሸወድ አትችልም። ራስህን ልሸውድ ትችላለህ። ለምን እንደቀረብካት አሁንና ለምን ወደድኩ ብለህ ለእሷ ቆመህ እንደምትከራከር ለእኔ አልነግረኝም። ጠንቅቄ ያውቃለሁኝ ትለዋለች። ከዛ ሁሌም አንቺ እኔን አታከብሪኝም ይላታል። እንዳከብር ከፈለክ እንደ ታላቅ ልጅ እና በእኔ ፊት ለመከበር ሞክር ትለዋለች። ይጨቃጨቃሉ በጣም። በዚህ መሀል ወይዘሮ ሴማ መጀመሪያ ወንድ ሁንና የቤቱ ታላቅ ልጅ ለመሆን ሞክር፣ ከዚያን ጊዜ እኔ አከብርሃለሁኝ፣ በእኔ ቦታ ክብር ይኖርሃል። መጀመሪያ ግን እንደ ትልቅ ሰው ሁን ትለዋለች። በዚህ ጋር ሁለተኛ እኔ ደግሞ ሚስቴን ስትናገሪ መስማት አልፈልግም ይላል። በዚህ መሀል አርዞ ከኋላ ሆና ታዳምጣለች። ለእሷ በመከራከሩ በጣም ደስ ብሏታል። ጸባዩ ስለተቀየረና ለእሷ ቆሞ ከእሷ አጠገብ በመከራከሩ አርዞ በጣም ተደስታለች። በዚህ መሀል አየት ታረጋቸዋለች። መጨቃጨቃቸውን ግን እነሱ አላቆሙም። ወይዘሮ ሴማ እኔን እንዴት ትለኛለህ? ከመቼ ጀምረህ ነው አንተ እሷን መወዳት? ትለዋለች። እሱ ደግሞ መወዳት ሚስቴ ናት ማለት ጀመረ። ዝም ብላ ታዳምጣለች። በዚህ መሀል ወይዘሮ ሴማ በጣም ትናደዳለች። እንዴት እኔን ትሸውደኛለህ? እንዴት እኔ እንደዚህ ትለኛለህ? እስከዛሬ ካጠገብህ ነበርኩኝ። አሁን እያስመሰልክ ነው እንጂ አልወዳትም ትለዋለች። አርዙ ይሄንን ሰምታ ወጥታ ትሄዳለች። ወጥታ ስትሄድ ኦርሃን ያገኛታል። ኦርሃን ያናግራታል። በአሁኑ አልተሳካልሽም፣ ጀነት ከእስር ቤት ወጥታለች ይላታል። ጀነት ከእስር ቤት በመውጣቷ በጣም ተገርማለች። ብትገረምም ለምን ወጣይ ብላ ተናዳለች። እዛው ምቀር መስሏን ነበረ። በዛ መሀል ወደ ተደወለላት ስልክ አርዙ ትሄዳለች። ቼንጊዝ ፎቶ ስትሰቅል ባለቤቱን ያያል። ለምንድነው ፎቶ የምትሰቅል ሲላት ከእንግዲህ ወዲያ ሁሉንም ነገር አምኜ ተቀብያለሁ፣ ልጄ ይቅርታ አድርጎልኛል፣ ሰሊምን በሰሊምነቱ እቀበለዋለሁኝ፣ ሰሊምን አጥቼዋለሁኝ፣ አሊን ደግሞ ያሳደግኩት ልጄ ነው ባልወልደውም ትላለች። በዚህ መሀል አንቺ አይምሮሽ ትክክል አይደለም ተብሎ ይቅርታ አደረገልሽ። እዚህ ጋር ልጄ እኔን ጥፋተኛ እንዲያደርግ ነው የምትፈልጊው አይደለ? አንቺ አይምሮ ትክክል አይደለም ብለሽ በዚህ ሀሳበሽ ነው ብሎ በጣም ይጮህባታል። በጣም ይናደዳል። እሷ ግን ግራ ተጋብታለች። አየር ልትቀበል በወጣችበት ኦርሃንን ታገኘዋለች። ጀነት ቆመው ያወራሉ። ኦርሃን ራሱን በጣም ይወቅሳል። በእኔ ምክንያትን አስቀድሜ ማጣራት ነበረብኝ፣ አስቀድሜ መከታተል ነበረብኝ፣ በእኔ ምክንያት የታሰርሽው ይላታል። አይ ባንተ ምክንያት አይደለም፣ እኔ እዚህ የመጣሁት አየር ልቀበል ነበር፣ በቃ መሄድ እፈልጋለሁ ትለዋለች። ለማንኛውም ይቅርታ፣ እኔ አስቀድሜ መጠበቅ ነበረብኝ ይላታል። አንቺን መከላከል ነበረብኝ ይላታል። ከዛ አንተ እንዴት ልታውቅ ትችላለህ? አንድ ነገር የምፈልገው እንድታምነኝ ነው ትለዋለች። አምንሻለሁ ይላታል። ታቅፈውና ይሰነባበቱና ትሄዳለች። ልትሄድ ወደ ነበረበት ወደ ሰሊም አለበት ቤት ተመልሳ ትሄዳለች። ኦርሃንም ቆሞ ይመለከታታል ስትሄድ።
እንደምትሄዱ ለዛ አውቋል። እሷም ትሄዳለች። መሊሳ ልብስ ታውጥታ የሰሊምን ልብስ አቅፋ ታሸታለች። በዚህ መሀል ሰሊም ይደርስባታል። ወደ ታይ ዝቅ ታረግና ይሄ ልብስ ለብሰው ፈልጌ ነበር የኔ ስወጣ በድንገት ስለሆነ የወጣሁት ንጹህ ልብስ ይዤ አልመጣሁም እና ልለብሰው ነው ትለዋለች። ልበሹ ይላታል። ከዛ ማታ እኔ እዚህ ተኛለሁኝ፣ አንተም ይበቃሃል፣ እዚህ መተኛት ትችላለህ፣ አልጋው ላይ አልጋው ሰፊ ነው ትለዋለች። አይ እኔ ሶፋ ላይ ተኛለሁ፣ አንቺ እዚህ ተኝ ይላታል። አይ እኔ ነኝ ሶፋ ላይ የምተኘው፣ አይ አንቺ እዚህ ተኝ ይላትና ይወጣል። ጀነት እሱ ሲወጣ ጀነት ታየዋለች። ሲመጣ እንደ ተገናኙ፣ ተቃቅፈው ይሳሳማሉ። ቅፍቅፍ ይሉና ይሳሳማሉ በደስታ መሀል። በዚህ መሀል መሊሳ ትመጣለች። እንዴት ብትደፍሪ ነው እዚህ የመጣሽው? ሰሊምን እኮ ዋሽተሽዋል፣ ለብዙ ጊዜ ዋሽተሽው ቆይተሻል። እንዴት ብትደፍሪ እዚህ ትመጫለሽ? በዛ ላይ ከቤተሰቦች ብር ሰርቀሻል፣ ቤተሰቦች ድርጅት ተቀጥረሽ ስትሰሪ ብር ሰርቀሻል ይላታል። ግን ጀነት ባየው ነገር አብራው ሆና እንደሆነ አብረው አንድ ቤት እንደሚኖሩ ስታውቅ ታለቅሳለች፣ ታዝናለች። ሰሊምም ይጮህባታል። መሊሳ ላይ ሂጂ ወደ ውስጥ ግቢ ይላታል። ጀነት በጣም ታዝናለች፣ በጣም ታለቅሳለች። ምንም ነገር ሊያስረዳት ሲፈልግ ሰሊም ምንም እንዳታስረዳኝ፣ ምንም እንዳትለኝ፣ ምንም ነገር እንዳትለኝ እያለች እያለቀሰች ትሄዳለች። በዚህ መሀል ሰሊም በጣም ያዝናል። አርዙ ወደ አቶ ካያ ቤት ትሄዳለች፣ ወደ ድሮ ቤቱ ካያን ለማግኘት። አቶ ካያ ግን ሌላ ቤት ውስጥ ነው ያለው። የአቶ ካያ ሰውዬ እየተከታተላት ነው አርዙን። አርዙ እዚህ እንደመጣኝ ለአቶ ካያ ደውሎ ይነግራል። አርዙ ድሮ ቤት ትመጣና የድሮ ትውስታዎቿ ትዝ ይሏታል። ድሮ ያረጋት አቶ ካያ ታስታውሳለች፣ ታለቅሳለች፣ በሩን ትደበድባለች፣ ታያለች። ከውጭ ሆና ማንም ሰው እንደሌለ ታውቃለች። ግን እሱን መፈለግ እንዳለባት ትረዳለች። አቶ ካያ ደግሞ ስለመጣች ወደ ድሮ ቤቱ ደስ ብሎታል። መንገድ ላይ ብቻ እንገናኛለን፣ በቅርቡ እንቀጥላለን ያቆምነውን ይላታል። ብቻውን ደስ ይለውና ብቻውን ማውራት ይጀምራል። ስልኩንም ከዘጋ በኋላ ይደሰታል። መንገድ ላይ ናት፣ እኔን እየፈለገች ነው ይላል። አርዙ ግን የበፊት ውስታዋን ያስታወሰችው ግቢ ውስጥ ስትገባ። ከዛ በኋላ እያለቀሰች ወደ ባህር ዳርቻ ትሄዳለች። በዛ ሰዓት ጀነትም እያለቀሰች ወደ ሌላ አቅጣጫ ባህር ዳርቻ ይሄዳሉ። በተመሳሳይ ጊዜ እናትና ልጅ በጣም ከፍቷቸው ያለቅሳሉ። ሁለቱም ባህር ዳርቻው ጋር ሆነው ያለቅሳሉ። ግን መሸት ካለ በኋላ አርዙ ወደ ቤት ትመለሳለች። መሊሳ ግን አትመለስም ወደ ቤት። እዛው ይቅርታ፣ ጀነት አትመለስም። አልቅሳ ሲበቃት አርዙ ወደ ቤት ስትመለስ፣ ጀነት ግን እዛው አልቅሳ አልተመለሰችም ወደ ቤት። በቤትም ባያቷ ተናዳለች። ሰሊምም ጋር ደግሞ ስትሄድ እንደዚህ አይነት ነገር ገጥሟታል። ስለዚህ ወደ ቤት አልተመለሰችም። ቤስቲ በጠዋት ለሰሊም ትደውልለታለች። ሰሊም ጀነት አንተ ጋር ናት ትለዋለች። አይ እኔ ጋር አይደለችም፣ በጠዋት ለምን ደወልሽ ይላታል። በዛ ሰዓት እኔ ቤት እኮ አልመጣችም፣ አንተ ጋር ያደረ ይመስሎን ነበር ትለዋለች። ለምንድን ነው ቤት ያልመጣው? ትናንት ነው ያገኘኋት፣ እኔ ጋር አይደለችም ሲል ቤት ተጣልታለች ትላለች። በዛ መሀል የጀነት አያት አንድ ነገር ትዝ አለኝ፣ አባቷ መቃብር ጋር ሄዳ ነው የሚሆነው ትላለች። በዛ ምክንያት ቤስቲ አባቷ መቃብር ጋር ሄዳ ነው የሚሆነው እያለች ነው አክስቴ ትለዋለች። የአባቷን መቃብር አድራሻ ንገረኝ ይላታል። ትነግረዋለች። እሱም በቃ እሺ አታስቡ፣ እኔ አሁን ወደዛ ሄዳለሁኝ፣ ያለውን ሁኔታ ነግራችኋለሁኝ ይላል። እሱም የሚነሳና ወደዛ ይሄዳል፣ ወደ መቃብር ስርፋው። እዚህ ጋር ኦርሃን የፍቺ ወረቀቱን እያየ ማሾፍ ጀመረ። ሚስት ልፈታ ነው ይለዋል። ይጨቃጨቃሉ ድጋሚ። ወንድማማቾቹ ሲጣሉ ትሰማለህ። አርዙ ትመጣና ለቤተሰቦች ስል እቀደዋለሁ ይህን ወረቀት፣ እናንተ ደስተኛ ሆኑ፣ ፍቺ በመጠየቄ አልተደሰታችሁም፣ እናንተ ቤተሰብ ናችሁ ባትወዱም ብትወዱም፣ ስለዚህ እናንተ እንድትጨቃጨቁ አልፈልግም፣
ትልቁን ድርሻ ይዛ ልትፋታ ነው ስላላችሁ ከፍቷቸዋል። እኔ ቤተሰቦች እንዳትጣሉ ስል እቀደዋለሁ ብላ የፍቺ ወረቀቱን ትቀዳለች። መሊሳ ወደ ድርጅቱ ትሄድና እቃዎቿን ትሰበስባለች። ሰብስባ እንደጨረሰች አቶ ካያን ታየዋለች። ካያ እንዴት ነሽ ይላታል። ደህና ነኝ የነበር ማውቅ ለቅሶ ልደርስ መታ ነበር ስተው ይሄን ማስታወስማ የወረሽው ከእናትሽ ነው። ለማንኛውም እንዴት ነሽ ይላታል። እናትሽን ፈልጌ ነበር ሲላት አይ እናቴ የለችም ትንሽ ቆይታ ትመጣለች ትለዋለች። እንግዲያው እንቺ ካርዴ ነው ስጫለ እናትሽ በደንብ ታውቀኛለች። ካያ እባላለሁኝ ስታየው ገና ታውቀኛለች። እንቺ ይህን ካርድ ስጫት ይላታል። እሺ ትለዋለች። በቃ ጊዜ ወርቅ ነው ይባል የለ እንዴ እኔ ወደ እስራኤል ሄድ አንቺ ይሄንን ስጭልኝ ብሎ ይሄዳል። ታስብና መሊሳም እሺትና ትቀበልና ካርዱን በቦርሳ ውስጥ ታስገባለች። የጀነት እቃዎቿን ከጠረጴዛ ላይ እያነሳይ መወርወር ትጀምራለች። ትጥላለች። ጀነት መቃብር ስፍራው ላይ ነው ያደረችው። እዛው ጭብጥ ብላ አድራለች። ሰሊም ይመጣል። ቀስ ብሎ ይቀሰቅሳታል። ጀነት ምን እየሰራሽ ነው? እንዴት እዚህ ቦታ ታድሪያለሽ? ብርድ እኮ ነው። ምን ሆንሽ ነው? ምን ተፈጠረ? የማላውቀው ነገር አለ ይላታል። እንድትሰራ መጣ ትለዋለች። እዚህ እንደሆንሽ ቤት ተጨንቀዋል ሁሉም ሰው ወደ ቤት ሂጂ እዚህ ትሆኛለሽ ብሎኝ የመጣሁት ይላታል። ቀናትንና ታየውና እያለቀሰች አባቴ አይደለም እዚህ የተኛው ሰው ይሄ እዚህ አባቴ ብዬ ስለኖርኩት ሰው አባቴ አይደለም ትለዋለች። ጀነት ምን ሆነሽ ነው ይላታል። አባቴ አይደለም አልኩ እንዴት እንዲህ ሊሆን ይችላል ይላታል። ዋሽተውኛል እዚህ ያለው ሰው አባቴ አይደለም አባቴ ሌላ ሰው ነው እያለች ስቅስቅ ብላ ማልቀስ ጀመረች። ሰሊም ግራ ገብቶታል። የዛሬው ክፍል በዚህ ያበቃል። ቀጣይ ይዤ ቀርብ